ጤና ይስጥልን ተመልካቾች እንዴት ውላችኋል? 7 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ኤልሻዳይ ወንድማገኝ ነኝ። አብራችሁን ሁኑ። በቃንጂ ለአካል መችመከለ ቃል የሚታይና የሚሻገር ሆኗል። መለመን የበቃው መስጠት የጀመረ መቆሸሽ የበቃው ለጽዳት ምልክት የሆነ መጀመር ብቻ ሳይሆን መጨረስ የተለማመደ ለብልጽግና አስተማማኝ ፋውንዴሽን የጣለ ፓርቲ መሆን ይኖርብናል። የጸና በቃሉ በሰላማዊ መንገድ በዲሞክራሲያዊ መንገድ ኢትዮጵያን ለማበልጸግ በጋራ እንስራ። በእኛ በኩል በሰላም በድርድር በውይይትና በሐሳብ ለሚደረግ የፖለቲካ ትግል ብልጽግና ግማሽ መንገድ የመሄድ ልምምድ ባለፈው አሳይቷል። አሁንም አጠናክሮ ይቀጥላል። ዘውትር እየሰራ ለቃል ኪዳን ቆሞ ይኸው ተበሰረ 5 ክረም ጠባ። ኢትዮጵያ የጀመረችውን ለማስቆም ከግራ ከቀኝ ከውስጥ ከውጭ ጥረት ቢደረግም ጨክነን ጨርሰን ለኢትዮጵያ ሕዝብ ብስራት የምናበስርበት ዘመን ከፊታችን ባሉት ወራቶች የሚገለጥ ይሆናል። ሲፈትን የኖረ በቀንና በሌት ያልቆመ በችግር ጸንቶ በፈተና ነገን አሻጋሪ ዛሬም ብልጽግና። ተመለስን። የተወደዳችሁ ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ የብልጽግና ፓርቲ ፕሬዝዳንት ሆነው ተመረጡ። 3ኛው ቀኑን የያዘው የብልጽግና ፓርቲ ሁለተኛ መደበኛ ጉባኤ ጠቅላይ ሚኒስትር አብይ አህመድን እጅግ ከፍተኛ በሆነ ድምፅ መርጧቸዋል። ተመራጩ የብልጽግና ፓርቲ ፕሬዝዳንት ዶክተር አብይ አህመድ በፓርቲው መተዳደሪያ ደንብ መሰረት በጉባኤተኛው ፊት ቃለ መሐላን ፈጽመዋል። በተያያዘ ዜና ጉባኤው አቶ ተመስገን ጥሩነህና አቶ አደም ፋራን የፓርቲው ምክትል ፕሬዝዳንቶች አድርጎ እጅግ ከፍተኛ በሆነ ድምፅ መርጧቸዋል። ሁለቱን ምክትል ፕሬዝዳንቶች በፓርቲው መተዳደሪያ ደንብ መሰረት በጉባኤተኛው ፊት ቃለ መሐላን ፈጽመዋል። በተያያዘ ጠቅላይ ሚኒስትር አብይ አህመድ የብልጽግና ፓርቲ ፕሬዝዳንት ሆነው መመረጣቸውን ተከትሎ ጉባኤተኛው ደስታውን በእንኳን ደስ አሎት መልእክት እየገለጹ ይገኛሉ። ይህንን ሁነት የተመለከተውን ደግሞ በተንቀሳቃሽ ፎቶ እንከታተለው። በተያያዘ ዜና የብልጽግና ፓርቲ የፕሬዝዳንትና የምክትል ፕሬዝዳንቶች ምርጫን በቴክኖሎጂ በታገዘ መልኩ አባላቱ ሲያካሂዱት የነበረውን ሂደት የሚያሳየውን ተንቀሳቃሽ ምስል እንከታተል።
መች መከለ ቃል የሚታይና የሚሻገር ሆኗል። The transformation is absolutely amazing, absolutely incredible. It's a country-wide development of infrastructure, of facilities, and you can visibly and tangibly see achievements which have been made. It is therefore most appropriate and not an accident that this is the capital of the African continent. It's a capital that we can all be proud of. To say, this is our headquarters. Today, for just 30 minutes, the Minister of Agri take me and go around and see the town. The development that you brought, wonderful. Nobody can do it that way. I will assure you, keep up and continue to do it. Within these 4 years, your progress is visible and outstanding. That's true. You are on the right way. Let's go ahead. And good luck to the Prosperity Party. Long live Ethiopia, long live Africa. መች መከለ ቃል የሚታይና የሚሻገር ሆኗል። ከስጋና ከደም ከራስ ተስማምቶ ቃል ባህል ሆኗል በተግባር ታይቶ የጸና በቃሉ የጸና በቃሉ የጸና በቃሉ የጸና በቃሉ የጸና በቃሉ በብሩህ እይታ ደቂቃን ተጠቅሞ ዘውትር እየሠራ ለቃል ኪዳን ቆሞ ይኸው ተበሰረ 5 ክረምት ጠባ ሲያለብስ ለወገኑ የልማቱን ካባ ሲያለብስ ለወገኑ የልማቱን ካባ ሲያለብስ ለወገኑ የልማቱን ካባ ትናንት በወረሰው የዘመን አዙሪት ሲፈትን የኖረ በቀንና በሌት ያልቆመ በችግር ጸንቶ በፈተና ነገን አሻጋሪ ዛሬም ብልጽግና የጸና በቃሉ የጸና በቃሉ እልፎች ያለፉበት የችግር አረንቋ መሻገር ጀመርን በመደመር ቋንቋ በልማት ትሩፋት ማዕድል አጋርቶ ማየት አስችሎናል ከሰንኮፍ አውጥቶ አገር እንደ ፀሐይ ደምቃ ያየንበት ተስፋን ያሰነቀ የህዳሴው ሙሌት ቀንዲል የሆነ የኮሪደር ልማት ትሩፋት ታየበት የህልማችን ጉልበት ጎስቋላ መንደሮች ሕይወት የገፋቸው ዘመናት ተጉዘው ዘመን የረሳቸው ተገፎ ግርዶሹ ካንገት ካሉ ቀና ጎጆውን ቀልሶ ዛሬ ብልጽግና ጎጆውን ቀልሶ ዛሬ ብልጽግና ጎጆውን ቀልሶ
የጸና በቃሉ